ደብተሩን የያዙት የጦር ኃይል አባላት ሲጠፉ ማን ከማን ጋር ተገናኘ የሚለው ስለላ ተጠናክሮ የሰነበተ ቢሆንም የኋለኞቹ መጥፋት ከታወቀ በኋላ ግን በመኮንነት ማዕረግ የሚገኙና በየመድረኩ የመሰላቸውን ሐሳብ ሲያንጸባርቁ የነበሩት ሁሉ ተንቀሳቃሽ ስልካቸውን ተነጥቀው ወደ እስር ቤት ተወርውረው ከፍተኛ ድብደባ እየተፈጸመባቸው ነው ሲሉ የመከላከያ ምንጮች ለዘጋቢያችን አስረድተውታል። ድብደባ እየተፈጸመባቸው ከሚገኙ የአየር ኃይል መኮንኖች መካከል አንዱ ራሱን በመሳቱ ታህሳስ 21 ቀን 2007 ዓ.ም ድሬዳዋ ውስጥ ባለው ቢላል ሆስፒታል ውስጥ እርዳታ እንዲያገኝ ከተደረገ በኋላ በሚስጥር ወደ ወታደራዊ ካምፑ የተመለሰ መሆኑን ዜናው ያስረዳል። በባህር ዳር ከተማ መስቀል አደባባይ የተባለውን ስፍራ ለባለሀብት ለመሸጥ በወያኔ የታቀደውን ግፍና ተንኮል ለመቃወም በወጣው ሕዝብ ላይ የወያኔ ጸጥታ ኃይሎች በወሰዱት የኃይልና የግፍ እርምጃ 7 የሚሆኑ ሰዎች ሕይወታቸውን ማለፉና ሌሎችም ከባድ ጉዳት እንደደረሰባቸው ይታወቃል። የሕዝቡን ብሶትና ቁጣ ለማቀዝቀዝ የተደረገው የተቃውሞ የጥቂት አሸባሪዎች እንደሆነ አድርጎ ለማሳየት ወያኔ አቅዶት የነበረው የግዳይ ሰልፍ የተሰናከለ መሆኑን ለማወቅ ተችሏል። ሕገ መንግስቱን በኃይል ለመናድ ፍላጎትና እቅድ የነበራቸው የተቃዋሚ ኃይሎች ተላላኪ የሆኑ ኃይሎች የሞከሩት የሽብር ተግባር እንደሆነ በመግለጽና ሕዝቡ አጥብቆ እንዲታገላቸው ጥሪ በማድረግ የወያኔና የብአዴን ባለስልጣኖች በባህር ዳር፣ በአዴት፣ በማርቆስ፣ በሞጣ አካባቢ ነዋሪዎች የሆኑትን በግዳይ ሰልፍ እንዲወጡ አቅደው የነበረ ቢሆንም ያሰቡት ሳይሳካ እንደቀረ ለማወቅ ተችሏል። በተያያዘ ዜና በደቡብ ጎንደር በደብረ ማርቆስ የወያኔ ፖሊሶች አብዮታዊ ዲሞክራሲን አንጠመቅም ያሉ ተማሪዎች ማሰራቸውና በደቡብ ጎንደር ደግሞ መምህራን ተቃውሟቸውን ከስብሰባ በመቅረት የገለጹ መሆናቸው ታወቀ። በደቡብ ጎንደር የደብዝና የተክለ ሃይማኖት ሁለተኛ ደረጃና የመሰናዶ ትምህርት ቤቶች ውስጥ በመማር ላይ የሚገኙ ተማሪዎች አብዮታዊ ዲሞክራሲን አንጠመቅም በማለታቸው ለስር የተዳረጉ መሆናቸውን ከስፍራ የደረሰን ዜና ያረጋግጣል። ወያኔ ማንኛውም የከፍተኛ ሁለተኛ ደረጃና የዩኒቨርሲቲ ተማሪ በአብዮታዊ ዲሞክራሲ ስልጠና ካልወሰደ መመዝገብ ሆነ መመረቅ እንደማይቻል ካስታወቀበት ጊዜ አንስቶ ተማሪዎች ደግሞ ከባድ ተጽዕኖ ይደርስባቸው ታውቋል። በደቡብ ጎንደር ደረጃ መምህራንና ተማሪዎችን አስገድደው በአብዮታዊ ዲሞክራሲ ለማጥመቅ የተደረገው ሙከራ መምህራን ለ3 ቀን የተያዘላቸውን ስብሰባ ከመጀመሪያው ግማሽ ቀን በኋላ አንሰበሰብም ማለት ተቃውሟቸውን ለማሳየት የተቻሉ መሆናቸውን ከስፍራው የደረሰው ዜና ይገልጻል። በሌላ በኩል በደብረ ማርቆስ የሚገኙ ሁለተኛ ደረጃና የመሰናዶ ትምህርት ቤቶች የሚማሩ ተማሪዎች የሐሳብ ልዩነት ያላቸውን ተቃዋሚዎች ሽብርተኛ ትላላችሁ፣ ሐሳቡን በነጻ የገለጸን ዜጋ ሽብርተኛ ብላችሁ ወይን እንዲገባ ታደርጋላችሁ፣ ለምን ለዚህ ምላሽ ስጡን የሚል ጥያቄ ቢያቀርቡም ያገዛዙ ካድሬዎች እውነት እየተናነቃቸው መልስ ለመስጠት ሳይችሉ በመቅረታቸው ከተማሪው ጋር መግባባት ሳይችሉ መቅረታቸው ለማወቅ ተችሏል። በቡድን እንዲሆኑና አንድ ቡድን 20 አባል እንዲኖረው ተደርጎ ወደ መሰብሰቢያ አዳራሽ ገብተው የነበሩ ተማሪዎች ከመድረኩ ሰብሳቢዎች ጋር ባለመግባባታቸው ፖሊስ ተጠርቶ እንዲታሰሩ ሲደረግ ዝምታን መርጠው የነበሩ ተማሪዎች ወደ መሰብሰቢያው ግቢ እንዲያገቡ ተደርገዋል። ታህሳስ 12 ቀን 2007 ዓ.ም ሳውዲ አረቢያ ውስጥ በርካታ ኢትዮጵያውያን እስር ቤት መግባታቸው ታውቋል። ኢትዮጵያውያኑ እስር ቤት የገቡት ወያኔው አፈጉባኤ አባዱላ ገመዳና ጓደኞቹ በዛው በሳውዲ የሥራ ጉብኝት በማድረግ ላይ በነበሩበት ጊዜ ነው። ለኢትዮጵያውያን መታሰር የተሰጠው ዋናው ምክንያት በሳውዲ ከገቡ አንስቶ የመኖሪያ ፍቃድ የሌላቸው ሆነው በመገኘታቸው የሚል ሲሆን አባዱላና ጓደኞቹ ይህ ክስተት መፈጠሩን እያወቁ አንዳችም ተቃውሞ ሳያሰሙና ለታሰሩት ኢትዮጵያውያን ሳይከራከሩ ሪያድ ከሚኖሩ በንግድ ስራ ከተሰማሩ ኢትዮጵያውያን ጋር አሸሼ ገዳሜ ለማለት መምረጣቸው አሳፋሪ ነው ሲሉ የጉዳዩ ተመልካቾች ይናገራሉ። በምግብ እህል ራሷን ችላለች፣ በሁለት ዲጂት አድጋለች በማለት የሚደሰኩረው ወያኔ ዘንድሮ የውጭ ምንዛሬ እጥረት በመኖሩ ከውጭ ሀገር ለመግዛት ካቀደው ብዙ ሚሊዮን ኩንታል ስንዴ ውስጥ ጥቂት ሺህ ኩንታሎች ለመግዛት የተገደደ መሆኑን ዘጋቢዎችም ምንጮችን በመጥቀስ አረጋግጠዋል። በአሁኑ ወቅት በምንዛሬ እጥረት ከውጭ የሚገቡ ምርቶች መጠን በመቀነስ ላይ እንደሚገኝና ቀደም ሲል የገቡት የዋጋ መናር እየታየባቸው መሆኑን ለማወቅ ተችሏል። ለምሳሌ የሕፃናት ወተት በማይታመን ሁኔታ የዋጋ መናር የታየበት ሲሆን በአንዳንድ ሱፐር ማርኬቶች ከ200 እስከ 250 ግራም የሚመዝን የሕፃን ዱቄት ወተት በብር 185 ብር እየተሸጠ መሆኑን ለመገንዘብ ተችሏል።
መጨረሻም ዘግይቶ ከመቀረ በደረሰን ዜና ሁለት የአረና ፓርቲ አመራር አባላት ከመቀሌ ተይዘው በአዲስ አበባ ማዕከላዊ እስር ቤት መታሰራቸው ተጋለጠ። የመድረክ አባል ሆነው የአረና ፓርቲ አመራር አባላት መቀሌ ላይ ተይዘው አዲስ አበባ ፌዴራል ማዕከላዊ እስር ቤት መግባታቸው ታውቋል። አቶ አያሌው በየነ፣ አቶ አማረ ተወልደ የተባሉ አመራር አባላትና አልጋነሽ ገብሩ የተባሉ የአረና አባል በደህንነት ኃይሎች መቀሌ ላይ መያዛቸውና ባለፈው ዓርብ አዲስ አበባ በሚገኘው ፌዴራል ማዕከላዊ እስር ቤት መግባታቸው ከፖሊስ ምንጮች ለመረዳት ተችሏል። አድማጮቻችን እኛም ለዛሬ ያለን የዜና ዘገባ ትንታኔ በዚሁ ተጠናቀቀ። Sinabud, you hurry in day. Let's take a ride. Sun on the Mexican. Eret over road. Yamber. Stolen a fast. Angolongolo. Inde Kudao. Inde Grisa. Inde Colao, Inde Grisa, Yara for the bay, Damutanesa, Fano, Garcelito, Damailate, Urutashi, Inde Ufatu. አድማጮቻችን በማስከተል ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ እናሰማለን። ድልን ማስከበር የህዝብ ግዳጅ ነው። ውድቀት ሲደጋገምና ምጸት አላበቃ ሲል የተረገም የኖህ ልጆች ነን ወደ ማለቱ መጓዝ ቢመጣ አስገራሚ አይሆንም። ነገር ግን በተፈጥሮ የተረገመ ህዝብ አለመኖሩ የሚታወቅ ነው። የኢትዮጵያ ህዝብ በተደጋጋሚ ያሰበው አልሟላ እያለ ድሉንም እየተቀማ ያባረረው አገዛዝ በባሰው እየተተካ ብሶቱና መከራው እየጸና ቁጭትና ምጸት እያመሰው መቆየቱ የሚታወቅ ነው። በመሆኑም ድላችንን ሁሌም እንቀማለን የሚል የቀቢጸ ተስፋ ወላጅ ድምዳሜን አቅፈን መገኘታችን ትግላችንን ራሱን የሚጎዳ ሆኖ ቆይቷል። ድላችንን ለምን እንቀማለን? ለምን አብክተን ጋግረን ለሌላ ሰጪ እንሆናለን? ለዚህ ጥያቄ መልስ መስጠት ያለብን እኛ ዜጎች እንጂ ማንም ሌላ አይደለም። መልስ ሰጪ ለመሆን ደግሞ በቂ ተመክሮ አለን። አፄውን በመራራ ትግል ጥለን ሙሉ ድላችንን በምርጥ መኮንኖች ደርግ ተቀምተናል። ደርግ መርገም ነው፣ አፋኝ ነው ቢባሉ አልሰማ ብለው የደገፉት ጥቂት አልነበሩም። የስህተታችን ክስተት መታሰቢያ ነው። አፈጮሌ ድርጅት ተቋም ወይም ኃይል መጥቶ አወናባጅ ልፈፋውን ሲያቧርቅ ጆሮ ሰጥቶት የሚደናገረው ዜጋ ቁጥር ጥቂት አይደለምና ጉዳቱ ቀላል አይደለም። ለህዝብ ቆመናል፣ እየታገልንም ነን ባይ ቡድኖች በርካታ ናቸው። ግና በተጨባጭ ሲመረመሩ ከወሬው ባሻገር የትግል ስምሪታቸው ኢምንት ነው። ተላላ ዜጋ ግን እውነት እየመሰለው በከንቱ እየደገፋቸው ወደ ብስጭት ያመራል። የሆነ ቡድን ወይ ድርጅት ጨረቃን በቀኝ እጅ ይዣለው የሚል ብቅ ሲልም የሚያምኑ ያው ሐሰት መሆኑን ሲረዱ ወደ ቀቢጸ ተስፋ መውረዳቸው የማይቀር ነውና ጉዳቱ ቀላል አይደለም። በራሳችን ላይ ጉዳት የምናደርሰው ራሳችን ነን ማለት ይቻላል። ድላችንንም የምንቀማው በራሳችን ድክመት ነው ማለት አለብን። ጠላቶችማ ስራቸው የህዝብን ድል መቀማት ነው። አንዳንድ ዜጎች ታግለን ጋግረን ድላችንን ለጠላት ነው የምናቀርበው የምናበላው ይሉና የትግላችን ውጤት ታዲያ ምንድነው በሚል ወደ ተቃውሞ ያመራሉ። ምሬታቸው መሰረት አለው።
ድላችንን ማስከበር ካልቻል በስርዓቱ አስቀጣዮች እንቀማለን። የዚህ ፍራቻ ግን ትግላችንን ሊያቆም ወይም ሊያስተላልፍ የሚችል መሆን አይገባውም። ለስርዓት ለውጥ መታገል ግዳጃችን ነው። ጸረ ወያኔ ትግላችን በማያወላዳ ይዘት ጸረ ወያኔ መሆን አለበት። ይህ ደግሞ አቋማችንና ስምሪታችን በጠነከረ ደረጃ ጸረ ወያኔ መሆኑን ይጠይቃል። ይህ ከሆነ ወያኔ በዚያ ቀዳዳ ተጠቅሞ ተቃዋሚ ነን ያሉትን በአቋራጭ እንዳይሰልፍ እንዳያከሽፍ ያግዳል። ዛሬ በልዩ ልዩ ጥቅም በተነሳ የወያኔ ጀሌዎችና ሎሌዎች የሆኑ ብዙዎች ናቸው። ማንነታቸውን ወያኔ ራሱ ዘርዝሮ አጋልጧቸዋል። ከወያኔ ጋር ሆነው አደንዛዥ እጽ አጢሰው ራሳቸውን ስተው የሚባልጉና የሚዋረዱ አሁንም ቢሆን ቁጥራቸው ጨመረ እንጂ አልቀነሰም። ይህ ለወያኔ መፈንደቂያ ወሬ ነው። ዲያስፖራ ተብየው ራሱን እያዋረደ ነውና። ይህን ብንልም ግን ለወያኔ ሰለባ የሆነው የውጭ ሀገር ኢትዮጵያዊ እነሱ ዲያስፖራ ቢሉት ኪሳራ በቀላሉ የሚታይ አይደለም። ይህ በመሆኑም የነገን ሂደትና ውጤት በተመለከተ ያለውን ውዥንብር አሳርፎ በቀጥተኛ መንገድ መጓዝ መቻሉ ወሳኝ ሆኖ ይገኛል። ዛሬ የወያኔ አገዛዝ ወደ ውድቀቱ እየተንሸራተተ መሆኑን ከቶም አከራካሪ አይደለም። የዛሬና ነገ የተነገ ወዲያ ጉዳይ ነው። ሳይወድ የውድቀቱን ጉዞ ጀምሮታል። ቀውሱ ወጥሮ ለውድቀት አቅርቦታል። ገፊ መፈለጉ ደግሞ የሚጠየቅ ሊሆን ይችላል። ካልሆነም ባለው ሂደት ራሱ ወደ ቀብሩ መሮጡ የሚጠበቅ ነው። ባለው ሂደትና ሁኔታ ከወደቀ ወይም ከፈረሰ ማን ሊተካው ይሆን የሚለው ጥያቄ ደግሞ መቅረቡ አልቀረም። ተኪ የለምና እስኪገኝ ይቆይ የሚሉ መኖራቸው ሚስጥር አይደለም። በቀናም ጭንቀት አሊያም ወያኔን ለማቆየት ህዝባዊ ኃይል ሊተካው ካልቻለ ለምን ይጥለዋል ነው ክርክሩ። ይሁን ለዚህ አቋም ግን ታዲያ ምንድነው ምርጫው ሲባል ያለውን ሁኔታ ማስቀጠል የሚል መሆኑ ግልጽ ነው። ይህ ደግሞ ለውጥ ፈላጊው ህዝብ የሚቀበለው አይደለም። ታዲያ ምን መደረግ አለበት? ለዚህ ተገቢ ምላሽ ለመስጠት ለምንስ ድል ተቀማን ለሚለው ምላሽ መስጠት የግድ ይሆናል። 1 መደረግ ያለበትን ልንገነዘብ ባለመቻላችን፣ 2 ተገቢውን ትብብር ለማድረግ አለመቻላችን፣ 3 ስለ ወያኔ ሙሉ ግንዛቤ መያዝ ባለመቻል በመደናገራችን በሚል ችግራችንን ማጠቃለል የሚቻል ነው። ወያኔ እንደ ልማዱ ምርጫ ወዘተ ብሎ ሲነሳ ተቃዋሚውን ለመከፋፈል የሚጠበቅም ነውና ባያሌው ይንቀሳቀሳል። ነፃና ፍትሃዊ ምርጫ ይደረጋል ብሎ ሲለፍፍ የሚያምኑትንም ለማሰባሰብ በገንዘብም ኃይል ላይ ታች ብሎ ያገኛል። ጠላት ባላቸውም ላይ አጠንክሮ ይንቀሳቀሳል። በወያኔ ጠላቶች ላይ የሚዘምቱ የወያኔ ቡችሎች ምርጫ በሚለው ሰሞን ይፈለፈላሉ። ያየነውና አሁንም እያየነው ያለ ነው። ሞቱ ተቀበሩ የተባሉ ማፈሪያዎች ከየጉድጓዳቸው ብቅ ብለው በጸረ ወያኔ ድርጅቶች ላይ የከፈቱት አፍራሽ ዘመቻ ምስክር ነው። ወያኔ ማንነቱን አልቀየረም፣ ሊቀይርም የሚችል አይደለምና ጸረ ሕዝብ አገዛዙን እንዳለና በከፋም ሁኔታ ሊቀጥል ነው ህልሙ። ውድቀቱ መቃረቡን ማወቁ ደግሞ ወደ ለውጥ ሳይሆን ወደ ቀቢጸ ተስፋ እየገፋው ስላለ ባለበትና በባጀበት መቀጠል እንጂ ሌላ መንገድና አማራጭ የሚታየው አይደለም። ስለዚህም ህዝባዊ ትግሉ ግብ የወያኔን ስርዓት ማውደም፣ ማስወገድ፣ ማጥፋት መሆን አለበትና ሌላ መለስተኛ ለስላሳ አማራጭ ሊኖረው አይችልም። የህዝብም ትግል ባገኘው አማራጭና ቀዳዳ ወያኔን ማውደም መሆን አለበት። የህዝብ ትግል በቂና የሚፈለገውን ጡንቻ አግኝቶ ወያኔን ሊተካ ቢችል ተገቢ አማራጭ ቢሆንም ይህ ግብ ማሳካት አልችልምና ሊተኪ አቅም የለኝምና ወያኔን ለመጣል መታገል የለብኝም ወደሚል መደምደሚያ ቢደርስ አገርንና ትግልን የሚበድል ይሆናል። የህዝብን ትግል ቀምቶ በወያኔ ላይ የሚተካ ማንኛውም ኃይል ቢሆን ከወያኔ ደካማ እንጂ ጠንካራ ኃይል አይሆንም። በአሁኑ ተጨባጭ ወቅት ደግሞ ለውጥ ብሎ የታገለ ህዝብ በቀላሉ ድሉን የሚያስረክብ አይሆንም። እንዳይሆንም ከወዲሁ ተቃዋሚ ኃይሎች ተገቢውን ቅስቀሳ እንዲያደርጉ የሚጠበቅ ይሆናል። የደረሰውን የድል ቅሚያ ክስተት በማንሳትና ለምን እንደሆነም በመግለጽ ህዝብ ዳግም እንዳይቀማ ማስረዳትና ማስጠንቀቅ ተገቢ ነው። ቅዠት ተፈርቶ ሳይተኙ አያድሩም ነውና ድልን እንቀማለን በሚል ትግልን ማቆም አይቻልም። ትግል ተቆመ ተጠቃሚው ወያኔ ብቻ ነው የሚሆነው ነውናም ትግላችንን ማጧጧፍና ወያኔን መጣል ብሔራዊ ግዴታችን ነው። በቅርቡ
የወያኔ ባለስልጣኖች የሆኑ ባወጧቸው መጽሐፎች ወያኔ ምንኛ ጸረ ሕዝብ ጸረ ኢትዮጵያ መሆኑን በውስጥ አዋቂ ደረጃ ዘርዝረው አጋልጠዋል። ከወያኔ ጋር ምርጫ በሚለው በዋልቱ ሊቆሽሹ ለተነሱት በቂ ማስጠንቀቂያ ነው። ጆሮ ያለው ይስማ፣ ዓይን ያለው ያንብ። ለኢትዮጵያ የሚበጅ እርምጃ ከወያኔ ጎራ ፈልቆም ተገኝቶም አያውቅ ለሚለው መረጃውን ሰጥተዋል። ከወያኔ ጫማ ስር ሊደፉ የተቋመጡትን